ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ ወንህነሰ ንሰብክ ክርስቶስሃ ዘተሰቅለ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 እኛስ የተሰቀለውን ክርስቶስን እንሰብካለን። ይህን ቃል ተናገሩት ሁላችሁም። እኛስ የተሰቀለውን ክርስቶስን እንሰብካለን። ስለኛ የተሰቀለውን ስለኛ በቀራንዮ አደባባይ በመልዕልተ መስቀል ተሰቅሎ ደሙን ያፈሰሰውን እኛን ያዳነንን በመስቀሉ ሰላምን ያደረገውን የራቀውን ያቀረበውን ነፃነት ላጡ ነፃነትን የሰጠውን የተዘጋውን ከፍቶ ወደ መጀመሪያው ዘላለማዊ ደስታ ወዳለበት ወደ ገነት እንድንገባ የፈቀደውን ኃጢአተኞችን ያጸደቀውን ያነጻውን በአጠቃላይ የራቁትን ያቀረበውን በቸርነቱ የመገበንን የሚመግበውን ካለመኖር ወደ መኖር የፈጠረንን ሁሉንም የሚታየውንም የማይታየውንም የፈጠረውን ክርስቶስን አምላካችንና መድኃኒታችንን ኢየሱስ ክርስቶስን እንሰብካለን። ስለ ኢየሱስ ክርስቶስም እንመሰክራለን። እንደ መላእክቱም ያለማቋረጥ ቅዱስ 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 አሸናፊ እያል አሸናፊነቱን ዘላለማዊነቱን የገዢዎች ገዢ መሆኑን የአማልክት አምላክ መሆኑን ሁሉን የፈጠረ አምነን እናሳምናለን፣ እንሰግድለታለን፣ እንንበረከክለታለን። በዚህ ቃል ነው የምንመራው። እኛም የምንሰብከው የተሰቀለውን ክርስቶስን ነው ያለ ቅዱስ ጳውሎስ። አዎ ብዙዎቹ ለየራሳቸው አማልክቶችን አቁመው እንደመሰላቸው እንዳይምሯቸው ውጤትና እንዳስተሳሰባቸው ከሌሎች ከናንተ አማልክት የኛ ይበልጣሉ የሚሉ ነበሩና ከሰማይ የወረደውን ከቅድስተ ቅዱሳን ከድንግል ማርያም የተወለደውን ለሰው ልጆች ነፃነት የሰጠውን የኛን ዕዳ በደል የተቀበለውን ቁስላችንን በቁስሉ የፈወሰንን ሞታችንን በሞቱ ሞትን ድል አድርጎና ነስቶ ነፃነት ያጎናጸፈንን ክርስቶስን እንሰብካለን። መድኃኒታችን ኢየሱስ ክርስቶስን እናመልካለን ሲል በአደባባይ ሐዋርያው ቅዱስ ጳውሎስ መስክሮልናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ትናንትም ዛሬም ነገም እስከ ዕለተ ምጽአት የምትሰብከው የምታምነው የምትናገረው የምትመሰክረው ቅዱስ ጳውሎስ ያስተማረውን ሐዋርያት ያስተማሩትን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ቃል በቃል የተማሩትን ባደረበት አድረው በዋለበት ውለው ታምራቱን ተመልክተው ርሁባንን ሲመግብ ሲያጠግብ ሙታንን ሲያስነሳ ለምጻምን ሲያነጻ ድውያንን ሲፈውስ መጻጉን አልጋህን ተሸክመ ሂድ ብሎ ነፃነቱን ሲያወጅለት ያዩትን ነበርና የሰበኩት ያስተማሩንን ይዘን እንሰብካለን እናስተምራለን።